ሶላት እያሰገድኩ አጋጣሚ ሁለት ረካ ምናምን ልሰገድ ኢማሙ ሶላቱ ተበላሸበትና ሰበረ እና ማለት እሱ ውዱ የለውም ቲንክ ወይ ሌላ ነገር። ከዛ ሁሉም ሰበሩ ከኋላ ያሉት እና በእነሱ ይጠየቃል ሰውየው? አይጠየቅም። ሰውየው እየሰገደ እያለ ውዱ እንደሌለው ካስታወሰ መውጣት በእርሱ ላይ ያለ ግዴታ ነው። በዚህ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ኢዛ አሕደተ አሐዱኩም ወሁወ ፊ ሶላህ ፈልየንሰሪፍ ወልየተወዳ። አንዳችሁ በሶላት ውስጥ ሳለ ውዱ ቢፈታ ያቋርጥና ሶላትን ይውጣ፣ እንደገና ተመልሶ ውዱ በማድረግ ይስገዳል። ይሄ ነው። ስለዚህ ከኋላ ካሉት መካከል አንዱ ተተክቶ በኢማሙ ቦታ መጨረስ ነበረበት። ሶላት ቦታቸዋል አይደል? መጨረስ ነበረበት። ማቋረጥ አይጠበቅባቸው ያለ አይደል? ሁሉም ከዛ ሰበሩ ሶላት ለምን እንደሆነ። ከዛ በእነሱ ሜቢ ከተጠየቅ አይጠየቅም። ያለበትን ግዴታ ነው ያደረገው። ነቢ ሰለላሁ ዐለይሂ ወሰለም ውዱ እንደሌላቸው ካስታወሳቸው በሶላት ውስጡ ናቸው። ሶላትን አቋርጣቸው ውጡ ብለዋል። እሱ ነው ያደረገው። አንድ ጥያቄ ልድገም። ሶሪ እኛ ያለንበት የምንሰግድበት መስጊድ ከሶላት በኋላ የሆነ የሚሉ ዚክር አለ እና ዱዓ ነው የሚያደርጉት እና እኛ ደግሞ ዝም ብለህ ስትቀመጥ እንደዚህ እንደዚህ እያሉ ያዋል ማለት ግዴታ ማድረግ አለብን ማለት ከሶላት የለም እንዳትል በቻልክ እንዳውም ሌላ መስጅድ ካለ የሱና መስጅድ እዚያ ስገድ። ከሌለ እና አማራጭ ከሌለ ይሄ ብቻ ከሆነ ስተታቸው ቢዳቸው ሌላ ከሌለ የሚከለክል አይደለም። ሌላ የለባቸውም። መጨረሻ ላይ ግን በቃ ካሰላመት ሰግደህ አሚን እንዳትል ዚክሮችን በል። ሰለላሁ ዐለይሂ ወሰለም ከዋጅብ ሶላት በኋላ ዚክር እንድንል እንጂ ያስተማሩት በዚህ በሶላት ይህን አላስተማሩም እሳቸው። ሻቢ ጀዛከላህ። እሺ ጥያቄ ከሌላቸው ልጆች አትላኩ። እሺ ሌሎች የሚልኩ አለ። ጊዜ እንትን አትበሉ። አሰላሙ አለይኩም። አልሐምዱሊላህ። አንድ ጥያቄ ነበረ መሰለህ። ሴት ልጅ ባሏ ሲሞት ልክ ጀናዛው እንደወጣ እኛ አካባቢ ላይ ነው እንግዲህ ሌላ ቦታ አላውቅም። እኛ ጋር ግን ጀናዛው ልክ ሲወጣ ከፀጉሯ ጀምሮ ገላዋን ትታጠብ ይባልና ታጥባ ከዛ ነጭ ሻሽ ትሰር ይባላል። እንዴት ይታያል እሱ? ስህተት ነው። ይሄንን የሚያዝ የለም። ሴት ልጅ ባሏ በሞተባት ጊዜ 5 ነገራቶች ከእርሷ ይጠበቃሉ። ከነዚያ መካከል ውስጥ ይሄ የለበትም። ነጭ ሻሽ ትልበስ ምናምን የሚል ነገር የለም። ደስ ያላትን ከለር መልበስ ትችላለች። ሸዋር መውሰድ አለባት ምናምን የሚል የለም። ከፈለገች መውሰድ ትችላለች፣ ከፈለገች መተው ትችላለች። እሱ ስህተት ነው። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። ይህ ጥያቄ እዚህ ቲክቶክ ላይ የሚመላለስ ቪዲዮ አይቼ ወቃለት ልየሁድ ዑዘይሩን ኢብኑላህ ምናምን የሚለውን አያ የሁድ መቼ ዑዘይርን የአላህ ልጅ አሉ ምናምን የሚል ነገር አይቼ ዘመን ነቢይ ሰለላሁ ዐለይሂ ወሰለም ከነቢይ ሰለላሁ ዐለይሂ ወሰለም ጊዜ ጃአ ነፈሩ ሚነል የሁድ ወሁም አርበዓ ሰላም እብኑ መሽከም ወገይሪሂ ሚነል የሁድ። 2 አይሁዶች ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጥተው ጥያቄ ጠይቀዋቸው ነበር። ተፍሲር ጠበሪ ላይ ሌሎችም ተፍሲሮች ላይ ተገልጿል። ምን ብለው ጠየቋቸው? ያ ሙሐመድ ከይፈ ኑእሚኑ ቢከ ወአንተ ላ ተዝዑሙ አነ ዑዘይረን ኢብኑላህ። ምን አሉ? ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጥተው እነዚህ አይሁዶች እንዴት እናምንብሃለን እንዴት እናምንብሃለን ሙሐመድ አንተ ዑዘይር የአላህ ልጅ ነው ብለህ ሳትሞግት ሳትናገር ብለው መጥተው ተናግሯል። ማየት የምትፈልግ ከሆነ አሳያለሁ። ተፍሲር ላይ ሆነቶች ይፈልጋል ና ላሳይህ።
ቅዱሳኖች እዚህ ጋር ሲጠይቋቸው ጊዜ ምን እንደሚላችሁ ታውቃላችሁ? ጥያቄ ጠይቅና ይህንን ያነሱና አይሁዶች ዑዘይር ያለ ልጅ ነው ብለዋል። የቱ ጋ ነው ያሉት? መጽሐፍ ቅዱስ ላይ ያሳየን ይለዋል። ጀማ በጣም የሚገርመኝ መጽሐፉ ላይ የሌለን ነገር